ሰላም ጤና ይስጥልኝ ተማሪዎች እንዴት ናችሁ? በዛሬ ቪዲዮአችን ደግሞ ከባለፈው በቀጠለ ቪዲዮ መጥቼላችኋለሁ። ይሄ ቪዲዮ ምንድነው? ስለ ትራንስፖርት ኢን ፕላንት ነው ያወራነው፣ ስለ ፎቶሲንተሲስ ምናምን ያወራነው እና ዛሬ ቪዲዮ ደግሞ ስለ ትራንስፖርት ኢን ፕላንት ትራንስፖርቴሽን ሲስተም how the food and the water transport distribute within the plant የሚለውን ነገር እናያለን። እስከ ቪዲዮ መጨረሻ ከኔ ጋር እንድትሆኑ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቪዲዮ እንደሌሎች እንድታደርሱ ላይክ እና ሼር ማድረግ እንዳይረሳ። ቀጥታ ወደ ቪዲዮ እንግባ። trees obviously supported by their woody trunks and ፕላንቶች ውድ የሆነ ትራንክ ላይ ሰፖርት ይደረጋሉና መኒ ትራንክ ደግሞ አንዳንድ እንትኖች ፕላንቶች ትራንክ የላቸውም። ሶ no structural support, they have no trunk, so they have no structural support. They rely on the cell, having cell which is rigid and firm. ሪጂድ ሆነው የሚቆሙ ለምሳሌ በኦስሞሲስ አማካኝነት ወተርን ወስደው ሪጂድ ሆነው የሚቆሙ ሴሎች ላይ ዲፔንድ ይሆናሉ። cause they have no structural support, they have no woody trunk ስለሌላቸው because of the osmosis water ወደ ሌሎች ፓርቶች ይድና እንዲ ፋይርም ሆኖ ወይም ሪጂድ ሆኖ እንዲቆሙ ያደርጋቸዋል። these firm cells are maintained by the movement of water into the cell by osmosis to create a turbidity መሰላችሁ። ይሄኛው ታርጌት የሚመጣው ኦስሞሲስ አማካኝነት ወተር ከሶይልም ይሁን ከሌላ ፓርት ወደዛኛው ፓርት ሲሄድ ወተር ውስጥ ከመኖሩ የተነሳ ፓርቱ ምን ይሆናል? እንዲ ሪጂድ ሆኖ ቀጥ ብሎ ይቆማል። that makes the plant structural support እንዲኖረው ያደርጋል ማለት ነው። ይሄ በፕላንት ላይ ኦስሞሲስ ምን ያህል ጥቅም እንዳለው የሚያሳይ አንድ ምክንያት ነው። osmosis is not only vital for keeping the plant cell targeted. ኦስሞሲስ ብቻውን አይደለም ታርጌቲቲ እንዲጠበቅ የሚያደርገው ማለት ነው። የፕላንት ሴሎች ታርጌት ሆነው እንዲቆዩ ከሚያደርጉት ነገሮች መካከል ኦስሞሲስ ብቻውን አይደለም። እሱ ብቸኛ አይደለም፣ ሌሎች ነገሮችም አሉና it's also very important for moving water around the plant itself. ፕላንት ላይ ሪጂዲቲ እንዲጠበቅ ብቻ ሳይሆን ፕላንት ውስጥ ወተሮች እርስ በርስ ሙቭ ማለት ከአንድ ፓርት ወደ ሌላኛው ፓርት ወተር ሙቭ እንዲሆንም ያደርጋል ማለት ነው ኦስሞሲስ። so plant take up water through their roots. the water in the soil is very low concentration, water in the soil very low concentration in dissolved mineral. in other words it's high concentration of water አለው ማለት ነው። so water moves into plant root across the cell membrane along a concentration gradient እና ሩት ይባል ነገሮች አሉ። ይሄን ሐሳብ በአንዴ አርጌ ሳስረዳችሁ ፕላንት ወተርን ከሶይል የሚወስደው በሩት አማካኝነት ነው። በሩት ደግሞ ታች ጫፍ ላይ በጣም የሆነ ቀጫጭን የሆኑ ወይም ሄር ላይክ ስትራክቸሮች አሉና እነዚህ ኤክስቴንሽኖች ሩት ሄር ተብሎ ይጠራሉ። እነዚህ ሩት ሄር አማካኝነት በወተር ላይ በሶይል ላይ ደግሞ ሃይ ኮንሰንትሬሽን ኦፍ ወተር እና ላው ኮንሰንትሬሽን ኦፍ ሚነራል ስላለ ከሃይ ኮንሰንትሬሽን ወደ ላው ኮንሰንትሬሽን የሚያደርጉ በኦስሞሲስ አማካኝነት እነዚህ ሩት ሄሮቹ ወተርን ከሶይል መጣው ወደ ላይኛው ፓርት ያስረክቡታል ማለት ነው። እና ወተር ከሶይል ተመጦ ወደ ሌላኛው አካል ሲሄድ እያንዳንዱ ሳይቶፕላዝም ለምሳሌ ከወሰድን በሩት ሄር ወይም በትናንሽ ኤክስቴንሽኖች ያለው ሳይቶፕላዝም ሞር ዳይሉት ዛን the next one. ኦኬ ወተሮች ወደ ላይ እየተላለፉ ስለሚሄዱ መጨረሻ ላይ ያለው ዳይሉት ይሆናል። ከዛ ወደ ላይ ሲሄድ የኛው ኮንሰንትሬት ነው፣ ወደ ላይኛው ደግሞ ዳይሉት ይሆናልና እንደዛ ትራንስፖርት እያደረጉ ይሄዳሉ ማለት ነው። ሌላኛው ደግሞ water moves into a neighboring cell by osmosis. በኦስሞሲስ አማካኝነት ነው ወተር ደግሞ ወደ ኔይበሪንግ ሴሎች የሚሄደው። ለምሳሌ ከወሰድን ከአንድ ሊፍ ወደ ሌላኛው ሊፍ የሚሄደው በኦስሞሲስ አማካኝነት፣ ምክንያቱም እዚህ ጋር ያለው ወተር መጠን ሃይ ከሆነ ይሄኛው ዳይሉት ነው ማለት ነው። this is dilute እና ይሄኛው ኮንሰንትሬትድ ስለሆነ ከዚህ ከሃይ ኮንሰንትሬሽን ወደ ሌላ ኮንሰንትሬሽን በኦስሞሲስ አማካኝነት ወተሮቹ within the plant እርስ በርስ ሙቭ ይደራረጋሉ ማለት ነው። እዚህ ጋር ሌላኛው ነገር ደግሞ እንዴት ነው
ሩት ሄር በመጠቀም ወተርን ወደ ላይ ሙቭ ልናደርግ የምንችለው የሚለው ነገር ስናይ እዚህ ጋር ሩት ሄሮች አሉ። ሩት ሄር ይሄኛው ሩት ብለን እናስብና የዚህኛው ሩት ሄሮቹ ደግሞ እነዚህ ናቸው እና እነዚህ ወደ ሶይል ቀጥታ ይገባሉ። ሶይል ውስጥ ሃይ ኮንሰንትሬሽን ኦፍ ወተር አለ። ይሄኛው ሃይ ኮንሰንትሬሽን ኦፍ ወተሮችን ወደ ላይ ወደ ሩት ያስተላልፉታል። ሶ ይሄኛው ሳይቶፕላዝም ኢዝ ሞር ዳይሉት ዛን ዘ ሰከንድ ዋን እዚህ ጋር ያለው ማለት ነው። ሶ ይሄ ከዚህ ደግሞ ሩት ወዴት ነው? ወደ ዛይሌም እና ወደ ፎይሌም ያስተላልፉታል። አክቹዋሊ ይሄኛው ወተር ስለሆነ ወደ ዛይሌም ያስተላልፉታል። ዛይሌም ደግሞ ወደ ላይ ወደ ሌሎች ፓርቶቹ ወተርን ይዞ ወደ ላይ ይሄዳል ማለት ነው። ታች እናያለን ወተሮቹ በዛይሌም ውስጥ እንዴት ነው ሙቭ ሊሆን የሚችሉት? what forces are responsible for the movement of water within the xylem as well as ፎይለም ውስጥም ፉዶቹ ሙቭ እንዲሆኑ የትኛው ፎርስ ነው ሪስፖንሲብል ሊሆን የሚችለው የሚለውን ነገር ታች ላይ እናያለን ማለት ነው። ሄር ዊ ሃቭ አክቲቭ ትራንስፖርት። እንግዲህ አክቲቭ ትራንስፖርት ማለት ምን ማለት እንደሆነ ሁላችሁም የምታውቁት ነገር ነው። አክቲቭ ትራንስፖርት ማለት ኮንሰፕሽን ኦፍ ኤነርጂ አለ ማለት ነው። ኤነርጂን ተጠቅመው ትራንስፖርት ሲደረግ ኢስ ሳይድ ቱ ቢ አክቲቭ ትራንስፖርት ይባላል ማለት ነው። ሂር ኦስሞሲስ እና ዲፊውዥን አለ። ኦስሞሲስ እና ዲፊውዥን ፕላንቶች በእነሱ ብቻ አይደለም ሪላይ ሆኖ ትራንስፖርት የሚያደርጉት። በእነሱ ብቻ ከሆነማ ወተር ብቻ እና ፉድ ብቻ ሊሆን ይችላል ትራንስፖርት የሚደረገው። ግን ሚነራሎች አሉ እና ሚነራሎች ደግሞ ሶይል ላይ በጣም ትንሽ ኮንሰንትሬሽን ስላለው ፕላንት ላይ ሃይ ኮንሰንትሬሽን ስላለ ስቲል ፕላንት ሚነራል ይፈልጋልና እንዴት ነው ከላው ኮንሰንትሬሽን ወደ ላይ ሃይ ኮንሰንትሬሽን ትራንስፖርት ሊደረግ የሚችለው? ቢኮዝ እዚህ ጋር ፕላንቶቹ ኦስሞሲስ እና ዲፊውዥን ብቻ የሚጠቀሙ ከሆነ ማለት ነው። ግን ፕላንቶች እንደዛ አይደሉም። just they do not just rely on osmosis and diffusion for transportation በእነሱ ብቻ አይደለም ሪላይ የሚያደርጉት። አክቲቭ ትራንስፖርት is also widely used ይላል እዚህ ጋር። በሰፊው ነው የሚጠቀሙ በፕላንት ላይ አክቲቭ ትራንስፖርት በሰፊው ይጠቀማሉ ማለት ነው። there are some situations where active transport is particularly important. For example, the mineral iron in the soil is usually found in very dilute solution, more dilute than the solution within the cell. okay ይሄ አክቲቭ ትራንስፖርት ዋይድሊ በፕላንት ላይ አክቲቭ ትራንስፖርት ዋይድሊ ይጠቀሙታል። ከሚጠቀሙበት ምክንያቶች መካከል አንዱ ደግሞ ሚነራሎችን ትራንስፖርት ለማድረግ ቅድም እንደነገርኳችሁ ሚነራሎችን ትራንስፖርት ማድረግ ሶይል ላይ ላው ኮንሰንትሬሽን ኦፍ ሚነራል አለ ላይ ፕላንት ላይ ደግሞ ሞር ሃይ ኮንሰንትሬሽን ኦፍ ሚነራል አለ። ሶ how we can move the mineral from low concentration to high concentration without the consumption of energy it is impossible. ምክንያቱም ኤነርጂ በመጠቀም ነው ወደ ሃይ ኮንሰንትሬሽን ወደ ላይ ኮንሰንትሬሽን። ሶ ሂር አክቲቭ ትራንስፖርት ስራ ላይ ይውላል ማለት ነው። አክቲቭ ትራንስፖርት plants can absorb mineral ions needed for making protein and other chemical in the soil even though it is against concentration gradient. አክቲቭ ትራንስፖርት በመጠቀም ሚነራሎችን that are needed to make protein and other chemicals ከሶይል ወደ ፕላንት ይዘው ይሄዳሉ። even though it is against concentration gradient ቢሆንም ምድር ላይ ያለውን ሶይል ላይ ያለውን ኮንሰንትሬሽኖች ላዎችን ወደ ላይ ትራንስፖርት ማድረግ አይተውም ነው። አክቲቭ ትራንስፖርት ላይ this involve the use of energy. here we have ኤነርጂ ኮንሰፕሽን አላቸው። ኤነርጂ ኮንሰፕሽኖች ደግሞ በሪስፓይሬሽን ፕላንት በሪስፓይሬሽን ፕሮዲስ ያደርጉት ኤነርጂን እዚህ ላይ ይውላሉ። in order to transport the minerals from the soil to the other part of the plant they consumes energy produced by respiration. ሌላኛው ደግሞ ትራንስፖርት ኦፍ the material around the plant ማቴሪያሎቹ አራውንድ ዘ ፕላንት እንዴት ነው ትራንስፖርት የሚደረጉት? ማቴሪያል ስል ግን ምናልባት ፉድም ሊሆን ይችላል፣ ወተርም ሊሆን ይችላል፣ ደግሞ ሚነራልም ሊሆን ይችላል እና እንዴት ነው ትራንስፖርት የሚደረጉት? ሶ as you have seen in the unit plant make food by photosynthesis
and the leaves and other green parts but is needed all over the plant. ኦኬ ቅድም እንዳየነው ፕላንት ፎቶሲንተሲሶቹን በግሪን ፓርቶቹ እና ግሪን በሚመስሉ በአዘር ፓርቶቹ ምን ያደርጋል? የራሱን ፉድ ብለናል ያዘጋጃል። ይሄኛው ፉድ ግን በሊቭ እና በሚዘጋጀው ፓርት ብቻ አይደለም የሚያስፈልገው ኦል ኦቨር ዘ ፕላንት ያስፈልገዋልና how they transport this. Similarly, water and mineral move into the plant through roots in the soil, but they are needed by every cell in the body of the plant. So plant needs a transport system to move substance around their bodies. ኦኬ እዚህ ጋር ሚነራሎችም ወተሮችም ከሶይል ይወሰዳሉና በተለያየ ወይም በዲፍረንት ፓርትስ ኦፍ ዘ ፕላንት ኒድ ይደረጋሉና how they transport this. ይህን ትራንስፖርት ለማድረግ ምን ያስፈልጋቸዋል? አንደኛ ደብል ትራንስፖርት ሲስተም ባል ነገር አለ። here we have double transport system ይልና ደብል ትራንስፖርት ሲስተም ደግሞ ሁለት አይነት እንትኖችን ትራንስፖርት ሲስተሞችን ኮንሲስት ያደርጋል። አንደኛ ዛይለም እና ሁለተኛ ደግሞ ፎይለም ነው። ዛይለሙ ሜን ቲንጎቹን ፈተና ላይ ይመጣሉ ብዬ የማስባቸው ሜን ቲንጎቹን ሜንሽን ያደረኩኝ ነው ብለው። ዛይለም ሊቪንግ ቲሹ ከሊቪንግ ቲሹ የተሰራ ነው። ኢትስ ኢንቮልቭድ ኢን ትራንስፖርት ኦፍ ኦርጋኒክ ማቴሪያል ሳች አስ ኒውትሪየንትስ ሜድ ባይ ፎቶሲንተሲስ from the leaves to the rest of plant. አንደኛ ሊቪንግ ቲሹ የሚለውን ነገር ያዙ። ኦኬ ከሊቪንግ ቲሹ የተሰራ ነው። ሁለተኛ ደግሞ ኦርጋኒክ የሆነ ማቴሪያሎቹን ምን ያደርጋል? ትራንስፖርት ያደርጋል። ያዙ። ሁለተኛ ደግሞ ፎይልም ሴልስ አር ቲን ዋልድ ኦኬ አንድ ሬጉላር የፕሌስ ዲቫይስ when they are worn out። ይህንንም ያዙ። ቲን ወልድ ናቸው። ኦኬ ቲክ አይደሉም። ፎይልም ሴሎቹ ቲን ወልድ ናቸው። ደግሞ ሬጉላር ሪፕሌስ ይደረጋሉ። ወይን ዋን ሴልስ worn out ሲሆን ሌላኛው ደግሞ ሪፕሌስ ይደረጋል። they contain liquid rich ሹገር ላይ በጣም ሪች የሆነ ሊኩዊድ ኮንሲስት ያደርጋሉ ፎይለም ሴሎቹ ኮንሲስትስ the liquid rich in sugar። ይህንን የሚያዙ ኦኬ አንዳንዴ when the insect or the pest such as aphids attack a plant they stick the feeding part into ቀጥታ ወደ ፎይለም ሪች in the liquid የሚያደርጋ ቀጥታ ወደ ፎይለም ቀጥታ ያስገባሉ። አንዳንዴ ኢንሴክት ፕላንትን አታክ ሲያደርጉ ቀጥታ ወደ ፎይለም ነው የሚያስገቡት። ኦኬ የራሳቸውን ፊዲንግ ወይም ይሄ የሚመጣውን ፓርት ቀጥታ ወደ ፎይለም ያስገባሉ። ለዚህ ነው ፔስት አታክ ያደረገው ክሮፕ አብዛኛው ጊዜ ዲስትሮይ የሚሆኑት። so the plant has to use energy to move and the substance around the phloem and the food substance move up and down the plant. okay ፕላንት ኤነርጂ ያስፈልጋቸዋል። ፉዶችን በፎይለም ሴሎች ማከል ወደ ላይ እና ወደ ታች ሙቭ ለማድረግ ኤነርጂ ያስፈልጋቸዋል። the nutrients are carried all the areas of the plant including ground region where they need to make new materials and storage organs where they need to provide store food in the winter. ኦኬ ፕላንቶቹ ሜድ ያደረጉት ፉድን ወደ ተለያየ ፓርት ሙቭ ያደርጉታል። አንደኛ ወደ ግራውንድ ሪጅን ኒው ባዮሎጂካል ማቴሪያሎች እዛ ሜድ እንደሆኑ ወደ ግራውንድ ሪጅን ሙቭ ያደርጋሉ። ሁለተኛ ደግሞ ወደ ስቶሬጅ ኦርጋን የፕላንትን የኦስሞቲክ ሲስተም ወይም የወተር ሌቨሎችን ወይም የወተር ባላንስ ዲስታርብ እንዳያደርጉ ወዴታው የሚያደርጉት ወደ ስቶሬጅ ኦርጋን ሙቭ ይደረጋል። ወተር ማለት ነው። የሜድ የሆነ ፉድ ወደዚህኛው ፓርት ሙቭ ይደረጋል። ሁለተኛ ከደብል ትራንስፖርት ሲስተሞቹ አንዱ ዛይሌም ነው። ኦኬ ዛይሌም የቅድሙን የፎይለም እና የዛይሌም ልዩነት እዚህ ጋር ላስቀምጥ። አዘር ትራንስፖርት ኢሹ ነው እሱ ኬሪስ ወተር እንደ ሚነራል አይን። የቅድሙ ኦርጋኒክ ፉድ ነው። ይሄኛው ከሶይል ነው። ኦኬ ይሄኛው ፍሮም ዘ ሶይል ቱ አዘር ፓርት ኦፍ ዘ ቦዲ ነው ዛይሌም። የቅድሙ ደግሞ ፎይለም ምንድነው? ሊቭ ላይ ሜድ የሆነ የፎቶሲንተሲስ ላይ ሜድ የሆነ ኦርጋኒክ ማቴሪያል ወደ ተለያየ ፓርት ሙቭ ይሆናል። ፍሮም ዘ ሊቭ ቱ አዘር ፓርት ነው። ፍሮም ዘ ሶይል ይሄኛው ፍሮም ዘ ሶይል ቱ አዘር ፓርት ነው። ዛይለም ቲሹ ኢስ ዴድ ነው። ኦኬ ዛይለም ቲሹ ዴር ኢስ ኖ አክቲቭ ትራንስፖርት
ዛይለም ቲሹ ዴድ ስለሆነ አክቲቭ ትራንስፖርት ዳስ ኖት ቴክ ፕሌስ ዊዝን ዛይለም። በደንብ አጥብቃችሁ ያዙ። ዛይለም ቲሹ ዴድ ነው፣ የኛው ሊቪንግ ቲሹ ነው። The movement of water in the xylem is due to transpiration and it is passive. This means the use of energy from the plant. There is no use of energy from the plant. Water moves up from the root to the leaves. Water moves up. Okay, from the root to the leaves. ከሩት ወይም ከሶይል ወደ ላይ ወደ ሊቭስ ወተር ሙቭ ይሆናል። So the movement of water within xylem tissue is due to transpiration ነው። It's a passive, no consumption of energy። እነዚህን ልዩነቶቹን ያዙ። The need for transport in the plant. Here we have another topic. The need for transport in the plant. ለምንድን ነው ፕላንት ላይ ትራንስፖርት የሚያስፈልገው? The importance of moving the food made by photosynthesis around the plant is obvious. All the cell needs glucose and for cellular respiration and well as material goes. Okay, ለምንድን ነው ትራንስፖርት ሲስተም የሚያስፈልገው? ምክንያቱም እያንዳንዱ ፕላንት ፓርት ላይ ያሉ ኦርጋኖቹ they needs glucose for respiration ለሪስፓይሬሽን ምን ያስፈልጋቸዋል? ግሉኮስ ያስፈልጋቸዋል። as well as for the growth ለግሮዝም ግሉኮስ ስለሚያስፈልጋቸው this is why the transport system in the plant is needed። አንደኛ ምክንያት። ሁለተኛ the sugar that produced in the leaf okay and carried all around the plant can also be stored. The sugar that are produced in the leaves and carried all around the plant can all be stored. However, plants cannot store sugar because they have a specific osmotic effect. Yedina, if a cell had lost lots of sugar, lots of water would move into it by osmosis. So sugar are converted into starch, and which is osmotically inert. This means that a cell can contain lots of starch and has no effect on movement of the water by osmosis into outer cell. ምን መሰላችሁ? ይህን ሀሳብ በቀጥታ ሳስረዳችሁ ፕላንት የራሱ የሆነ ምግብ የሚያዘጋጅበት ሲስተም አለ። በዛ ያዘጋጀውን ምግብ ቀጥታ እንደ ሹገር ምን ያደርጋል? ስቶር አያደርግም። ቢኮዝ ኦስሞቲክ ኢፌክት አላቸው። ሹገር ሶሊብል ስለሆነ ሹገር እዚህ ሲቀመጥ ሃይ ኮንሰንትሬሽን ሹገር ወዳለበት ወተር ከሌላኛው ፓርት ይመጣል እና የፕላንት ኦስሞቲክ ሲስተሞቹ ዲስራፕት ይሆናል ወይ አፕሴት ይሆናሉ። ሶ ይሄኛው ሹገር ትራንስፖርት ይደረግና ስቶሬጅ ፓርት በሊቭ ሊሆን ይችላል፣ በስቲም ሊሆን ይችላል፣ በተለያየ ፓርቶቹ ምን ይሆናል መሰላችሁ? ስቶር ይደረጋሉ። ወዴት ተቀይሮ? ወደ ኮምፕሌክስ ሹገር ወይም ኢንሶሉብል ኦስሞቲካሊ ኢነርት የሆነ ኢንሶሉብል ሹገር ወደ ስታርች ተቀይሮ ምን ይደረጋል? ስቶር ይደረጋል። ኦኬ፣ ለሌላኛው ጊዜ ሲያስፈልግ እንዲጠቀሙ ማለት ነው። እና this is why the transport system is needed. ሌላኛው ምክንያት ደግሞ the starch is stored in the plant is broken down to sugar again and provide with energy when it's needed. For example, when there is no enough light of photosynthesis ሲኖር እነዚህ ስቶር የተደረጉ ሹገር ለመቼ መሰላቸው? when there is no enough በቃ የሆነ አስቸጋሪ ኮንዲሽን ሲያጋጥማቸው ያን ነገር ይጠቀሙታል። ላይት ኤነርጂ ሳይኖር ስቀር ስቶር ካደረጉት ስታርች ብሬክ ያደረጉ ኤነርጂን ለሬስፓይሬሽን ይጠቀሙታል ፕላንቶች ማለት ነው። one of the main place where the starch is stored is storage organ in the ፕላንቶቹ ሩት ቱበርስ አሉ፣ ስቲም አለ፣ ሊቭስ አለ። which storage እንትኖቹ ደግሞ አንዳንዴ በሲድም ደግሞ በፍሩትም ስቶር ይደረጋል ማለት ነው። እዚህ ጋር ሲድና ፍሩት ላይም ስቶር ይደረጋል። in a fruit the starch provides a reason for animals including the plant and seeds helping the distress. okay በሲድ ላይ በፍሩት ላይ ለኛ ኒውትሪንቶችን ወደኛ ትራንስፈር ለማድረግ በሲድ ላይ ስቶር ተደረገው ይጠቅማሉ። በፍሩት ላይ ማለት ነው። በሲድ ላይም ይጠቅማል፣ ግን ሲድ ላይ ስቶር የሚደረግበት ዋናው ምክንያት ሲድ መሬት ላይ ስጣልና ጀርሚኔት ሲሆን ከዛው እየበላ አፍቱ ራሱን ችሎ ራሱን ምግብ እስከሚያዘጋጅ ጀርሚኔት ሲያካሂድ ከዛው በልቶ እንዲቆይ ነው
ሲድ ላይ የሚቀመጠው ማለት ነው። ሌላኛው ደግሞ the movement of water in the mineral from the root is just as important as the movement of food. So minerals are needed for the production of protein and other within the cell. The water is needed for two main reasons. እዚህ ጋር እሱ በእንትን ያስቀመጠውን ማለት ነው በእንትን ያስቀመጠውን በሀተታ ያስቀመጠውን በትንሽ ነው ሳስቀምጥላችሁ ወተር ለሁለት ሜን ሪዝን ይጠቅማል። አንደኛ ለፎቶሲንተሲስ በጣም የሚጠቅመው ለፎቶሲንተሲስ ነው። ሁለተኛ ሌስ ኦብቪየስሊ ደግሞ ታርጌቲቲ እንዲኖር ስትራክቸር ሰፖርት እንዲኖር ያደርጋል። ወተር ሙቭስ በኦስሞሲስ ወደ ሌላኛው ፓርቲ ሄድና ወደ ሊፎች ምናምን ሄድና እዛ ገብቶ ምን ያደርጋል ሪጂዲቲ እንዲኖር ያደርጋል። እነዚህ ለሁለት ሜን ሪዝኖች ወተር ለፕላንት በጣም ይጠቅማል ማለት ነው። the respiration streamዎች አሉ። ኦኬ respiration stream here we have the transpiration stream አለ። transpiration streamዎቹ when water is taken into the plant through the roots moves by osmosis to xylem tissue okay በሩት አማካኝነት ወደ ላይ ይወሰዳል እና there is no active transport in the xylem ላይ active transport የለም። so water moved by ወደ ላይ የሚሄደው በሁለት ሲስተም ነው እና ፎርሶች አሉ። ወደ ላይ ወተር ሙቭ እንዲሆን የሚያደርጉ ሁለት ፎርሶች አሉ። ምናልባት the moving water through the plant የሚል ቶፒካል ታች ላይ ልናቸው እንችላለን እና ኮይሲም እና አዴሲቭ ፎርስ የሚባሉ ነገሮች አሉና ቅድም እንዳልኩኝ xylem tissue ዴድ ነው። there is no active transport carried on the xylem ላይ ኬር የሚደረግ አክቲቭ ትራንስፖርት የለም። ሶ ወተር ሙቭ የሚሆነው ኮሄሲቭ እና አዴሲቭ ፎርሶች አማካኝነት ነው። ኮሄሲቭ እና አዴሲቭ ፎርስ የሚባሉ ሁለት ፎርሶች አሉ። በእነዚህ አማካኝነት ወደ ላይ ምን ይሆናል ሙቭ ይሆናል ወተር ማለት ነው። እና ፕላንት ሎስ ወተር ቫፐር ፍሮም ዘ ሰርፌስ ኢን ዴር ሊቭስ አንዳንዴ ወተር ቫፐር ወይም በኢቫፖሬሽን አማካኝነት በሊቮች በዛ በኢቫፖሬሽን አማካኝነት ወተር ሎስ ያደርጋሉ። ሲዩ ዘ ፖር ኦን ዘ ሊፍ ኮልድ ስቶማታ በመባል ፖር አማካኝነት ወተሮችን ሎዝ ያደርጋሉ። this is called as transpiration ተብሎ ይጠራል ማለት ነው። transpiration ተብሎ ይጠራል። so most transpiration takes place through the tiny hole on the surface of the leaf is called stomata በስቶማታ አማካኝነት ይደረግን ስቶማታ allowing contain carbon dioxide እና ኦክሲጅን እንዲወጣበት ዋና ዓላማው ምንድነው? የስቶማታ ካርቦን ዳይኦክሳይድ እና ኦክሲጅን እንዲወጣበትን እንዲጋበት ነበር ተብሎ የተሰራውና ግን ፀሐይ ሲመታው በኢቫፖሬሽን አማካኝነት ወተር ሎዝ ይደረጋል እና ኦፕን እና ክሎዝ የሚደረገው ደግሞ እንትን የሚያደርገው ጋርድ ሴል ይባላል። የሱን ኦፕን እና የሱን ክሎዚንግ የሚቆጣጠረው ጋርድ ሴል አለ። ሎዚንግ ወተር ስሩ ስቶማታ is side effect of opening them to let carbon dioxide in but is vital for transpiration okay ምን ይደረጋል? ሎዚንግ በወተሮቹ የሱ የስቶማታ ኦፈኒንግ ሳይድ ኢፌክት ናቸው። ካርቦን ዳይኦክሳይድ ወደ ውስጥ ለማስገባት ሲከፈቱ ወተሮች ምን ይሆናሉ? ሎዝ ይደረጋል። so this side effect of the opening of stomata to let carbon dioxide to enter into the cell. most of stomata found underside ታች ላይ ነው። የሊፍ ወደ ላይ እንደዚህ ሲሆን ታች ላይ ነው ወይም ከአንደርሳይድ ኦፍ the leaf ላይ ነው ስቶማታ የሚገኙት ማለት ነው። ሲስ ጋርድ ሴሉ ደግሞ the opening and closing of ስቶማታን የሚቆጣጠር ነው ብያችኋለሁ እና የሱሴጅ ሼፕ ጋርድ ሴል becomes very turgid and it will sub bend opening ጋፕ ስቶማታን ጋፕ ይፈጥራል። ከዛ the pore closes by reverse process water moves into the guard cell ኦኬ ስቶማታዎች ኦፕን የሚሆኑት ካርቦን ዳይኦክሳይድ ለማስገባት ሲሆን ሪቨርስ ፕሮሰስ ደግሞ ይካሄዳል። ወተር ሙቭ ይሆናል ወደ ውጭ ማለት ነው። this is a side effect ቅድም እንዳልኩት ኦፕኒንግ ኦፍ ስቶማታ ሳይድ ኢፌክት ይሄኛው ነው ማለት ነው። ሶ የዛሬ ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ይሄን ቪዲዮ ጠቃሚ ሆኖ ካገኛችሁ ሳብስክራይብ ሼር ማድረግ እንዳይረሳ። ማበረታቱኝ። ቀጣይ ቪዲዮ እስከምንገናኝ ቸር ያቆየን። ቻው